ተናስተልን እንደምንሏችኋል የኩለ ቀን መረጃዎቻችን ከዚህ ሰዓት ጀምሮ ለእናንተ ለተወደዳችሁ የሚደርሱናል። መሐመድ ኑር አሊ የትገኛለ ከወደ በኋላ በዝርዝር ምን አይነት መረጃዎችን ማድረስ ትችላለህ? አመሰግናለሁ። የአራዳ ክፍለ ከተማ ከነዋሪው ጋር የንጠያየቅ መድረክ እያካሄደ ይገኛል። ይህ እንግዲህ መድረክ የተቋማት አመራሮችና እንዲሁም ደግሞ ነዋሪዎችን ፊት ለፊት እያወያየ የሚገኝ መድረክ ነው። በዚህ መድረክ ላይ ምን አይነት ሀሳቦች ተነሱ ከነዋሪዎችስ እንዲሁም ደግሞ ከተቋማት ኃላፊዎች ደግሞ ምን አይነት ምላሽ ተሰጠ የሚለውን ጉዳይ ወደ ኋላ ላይ ተመልሼ ወደ ተመልካቾች የማደርስ ይሆናል። በአራዳ ክፍለ ከተማ ሌላኛው ባልደረባችን መሐመድ ኑር አሊ ይገኛል። መሐመድ በድጋሚ እንዴት ዋልክ? የንጠያየቅ መድረክ እንግዲህ በአራዳ ክፍለ ከተማ ተካሂዷል። ከህዝቡ ዘንድ ምን አይነት ጥያቄ ተነሱ? ምላሾቹስ ምን ይመስላሉ የሚለውን መረጃ አድርሰን። አመሰግናለሁ ኢየሩስ። ቅድም መግቢያ ላይም እንግዲህ እንዳስተዋወቅኩት የአራዳ ክፍለ ከተማ የንጠያየቅ መድረክ ከነዋሪዎቹ ጋር እያከናወነ ይገኛል። ይህንንም መድረክ የአራዳ ክፍለ ከተማ ኮሙኒኬሽን ጽፈት ቤትና የፐብሊክ ሰርቪስ ልማት ጽፈት ቤት በጋራ ያዘጋጁት የምክክር መድረክ ነው እየተካሄደ የሚገኘው። እንግዲህ መንግስት ልዩ ትኩረት አድርጎ ከሚሰራባቸው ተግባራት መካከል እንግዲህ ባለፉት ጊዜያት የተለያዩ ህዝባዊ ውይይት መድረኮችን ሲያከናውን ቆይቷል። እንግዲህ ህዝቡ ጋር የሚነሱ ሀሳቦችንም ምላሽ ለመስጠት የሚያስችል አመራርና እንዲሁም ደግሞ ነዋሪውን የሚያገናኝ የፊት ለፊት መድረኮችን ሲያካሂድ ቆይቷል ማለት ነው። ይህንም ዘላቂ መፍትሄ ለመስጠት የሚነሱ ሀሳቦችንም ደግሞ ምላሽ መስጠት የሚያስችል መድረኮች ነው ሲካሄዱ የቆዩት። ዛሬም እንግዲህ ይህንኑ ውጥን የሚያጠናክር ነው በአራዳ ክፍለ ከተማ ውይይት እየተካሄደ የሚገኘው ማለት ነው። በዚህ ላይም እንግዲህ የተለያዩ የአራዳ ክፍለ ከተማ ጽፈት ቤት ኃላፊዎች እንዲሁም የንግድ ጽፈት ቤት ኃላፊዎች የህብረት ስራ ጽፈት ቤትና እንዲሁም ደግሞ የስራ አስኪያጅ ጽፈት ቤት ተገኝተው ፊት ለፊት ከነዋሪው ጋር እንግዲህ ውይይት እና ምክክር አድርገዋል ማለት ነው። ከነዚህ መካከል እንግዲህ በተለይ ህብረተሰቡ እንደዚህ አይነት የንጠያየቅ መድረክ መዘጋጀታቸው በተለይ ለችግሮች የጋራ መፍትሄ ለመፈለግና እንዲሁም ደግሞ ልማቶቹን አጠናክሮ ለማስቀጠል እድል የፈጠረ ስለመሆኑ ነዋሪዎቹ በዚህ መድረክ ላይ አንስተዋል ማለት ነው። ከዚህም ባሻገር እንግዲህ መንግስት የሰራቸው ተጨባጭ የሆኑ እኛንም ተጠቃሚ ያደረጉ ልማቶችን መስራቱንም ጭምር ነው እንግዲህ ነዋሪዎቹ ሀሳባቸውን ያነሱት ማለት ነው። ከዚህ ባሻገር እንግዲህ እንደ ጥያቄ የተነሱት በዚህ መድረክ ላይ በተለይ ከመብራት አገልግሎት ጋር ከመብራት መቆራረጥ ጋር የተገናኙ ጉዳዮችን ቢስተካከል ተደራሽነቱ ቢሰፋ የሚሉ ሀሳቦች ከነዋሪው በኩል ተነስተዋል ማለት ነው። በዚህም እንግዲህ ተወካዮቹ ወይም ደግሞ የጽፈት ቤት ኃላፊዎችም እዚህ ላይ ምላሽ ሲሰጡ በተለይ የተሰጡ ጥያቄዎችን እንደ ግብአት ወስደው በቀጣይ በዘላቂነት መፍትሄ ለመስጠት እንደሚሰሩና እንዲሁም ደግሞ የተነሱትን በቀጣይ የእቅዳቸው አካል በማድረግ እዚህ ላይ ምላሽ እንደሚሰጡም ጭምር ነው ሀሳባቸውን የጽፈት ቤት ኃላፊዎች ያነሱት ማለት ነው። በሌላ በኩል እንደ ጥያቄ ከተነሱት መካከል ደግሞ የገበያ ማረጋጋት ስራ ላይ የተሰሩ ስራዎች መኖራቸው ተጠቅሷል። ነገር ግን ደግሞ ከተደራሽነት አንጻር ምን እየተሰራ ነው የሚል ጥያቄ ከነዋሪው በኩል ተነስቷል ማለት ነው። በዚህ መድረክ ላይ እንግዲህ በተለይ አዲስ አበባ በተለይ በከተማዋ በተለያዩ አካባቢዎች የገበያ ማረጋጋት ስራ በስፋት እየተሰራ እንዳለ ተጠቅሷል። ይህንን ደግሞ ተደራሽ ለማድረግ በተለይ የንግድ ጽፈት ቤት ይህንን ትኩረት አድርጎ በቀጣይ ደግሞ በዘላቂነት ተደራሽ በሁሉም ቦታ ተደራሽ የሚሆኑበት ሁኔታ እንደሚፈጠር ነው የጽፈት ቤት ኃላፊዎች እዚህ ላይ ምላሽ የሰጡት። ከዚህም ባሻገር በተለይ ደግሞ አለአግባብ የገበያው ላይ በገበያው ላይ አላግባብ ዋጋ ጭማሪ የሚያደርጉ ነጋዴዎች እንዳሉም ከነዋሪው በኩል እንደ ጥያቄ ተነስቷል ማለት ነው። ይህንንም እንግዲህ ምላሽ ሲሰጡ የተቋማት ጽፈት ቤት ኃላፊዎች በዘላቂነት ይህንን በተለይ ክትትልና ድጋፍ በማድረግ የእርምት እርምጃ እንደሚወስዱና እያደረጉ ያሉትንም አጠናክረው እንደሚቀጥሉ ጭምር ነው ያነሱት ማለት ነው። ይህንንም በዘላቂነት በመፍታት ደግሞ የተረጋጋ የኑሮ ሁኔታ እንዲኖር አሁንም ንግድ ጽፈት ቤት በትኩረት እንደሚሰራም ጭምር ነው እንግዲህ ሀሳባቸውን ያነሱት ማለት ነው የተቋማቱ ኃላፊዎች። በአጠቃላይ እንግዲህ መድረኩ በተለይ የተቋማት ኃላፊንና እንዲሁም ደግሞ ነዋሪዎችን ፊት ለፊት ያገናኘና በተለይ ጥሩ ነገሮችን አብረው በጋራ ማስቀጠል የሚቻልበት በቀጣይ ደግሞ እንደ ሀገርም የሚሰሩ ስራዎችን በቅንጅት የሚሰራበትን ሁኔታ ያመላከተ መድረክ ነበር በአጠቃላይ በአራዳ ክፍለ ከተማ የተካሄደው። አመሰግናለሁ።